ኦራይት አሁን እየተሰማ እንዳለ ዜና ከሆነ የአሜሪካና የእስራኤል ኮኦርዲኔትድ አታክ የመጀመሪያው ጥቃት የኢራኑ ሱፕሪም ሊደር አያቶላ ኾሜኒን ታርጌት ያደረገ እንደነበረ ነው እየተነገረ ያለው። እዚህ ጋር በምታዩት ፎቶ እንግዲህ የአያቶላ ኾሜኒ ኮምፓውንድ ነው ተብሎ የታሰበ ቦታ ጥቃት ደርሶበታል። እንዲሁም ደግሞ ኾሜኒ ብቻ ሳይሆን የኢራኑ ፕሬዚዳንት መስዑድ ፔዜሽኪያንንም ጥቃት እሱንም አሳሲኔት ለማድረግ ሙከራዎች ተደርጓል። ነገር ግን እንግዲህ እስካሁን ድረስ ባለው ሁለቱም ምንም አይነት ጉዳት እንዳልደረሰባቸው ነው የታወቀው። አያቶላ ኾሜኒ ያሉበት ቦታም እንደማይታወቅና ሴፍ ሎኬሽን ላይ እንዳሉ ነው የኢራን ኦፊሻሎች እየተናገሩ ያሉት። ኤንድ ኦን ቶፕ ኦፍ ዳት ደግሞ የኢራን ፕሬዚዳንት መስዑድ ፔዜሽኪያንም ጥሩ ጤንነት ላይ እንዳለና ማንም ምንም አይነት ጉዳት እንዳልደረሰበት ነው የታወቀው። ነገር ግን ሁለቱን የኢራን ቶፕ ኮማንደሮች የኢራን ቶፕ መሪዎችን ዲካፒቴት አሳሲኔት አድርጎ እንግዲህ የኢራንን መንግስት ዲካፒቴት ለማድረግ የተደረገው ሙከራ ውድቅ መውደቁ ነው ኦር አለመሳካቱ ነው እየተነገረ ያለው። ሶ በዚህ ብስጭት ይመስላል እንግዲህ የኢራን ሪቮሉሽነሪ ጋርድ በጣም ከፍተኛ ጥቃቶችን በመላው ሚድል ኢስት እየፈጸመ ያለው ሚድል ኢስትን እያገለባበጠ ያለው። ለማንኛውም ግን አያቶላ ኾሜኒና የአያቶላ ኾሜኒ ላይ እና የኢራኑ ፕሬዝዳንት ላይ የተሞከረው የግድያ ሙከራ እስካሁን ድረስ ባለው አለመሳካቱና መክሸፉ ታውቋል ማለት ነው። አዲስ ነገር ሲኖር አሳውቃችኋለሁ። ፎሎ እያደረጋችሁ ጠብቁኝ።